በዚህ ቪዲዮ ስለ ማንበብ እናያለን። ማንበብ ምንድነው? ለምንድነው ማንበብስ አብዛኛው ጊዜ ከባድ የሚሆነው? እንዲሁም ምን አይነት ማይንድሴት ብንጠቀም ነው ማንበባችን ቀላልና ኢፌክቲቭ የሚያደርገው የሚል ከሳይኮሎጂ አንፃር እናያለን። ማንበብ ከባድ የሚሆንበት ምክንያት አንዱ ስናነብ ቃላቶች ብቻ መድገም ወይም ማንበብ ሳይሆን በነዛ ቃላቶች ውስጥ ያሉትን ሐሳቦች መረዳት ነው። ለዛ ነው ማንበቡ ከባድ የሚያደርገው። ችግሩ በነዛ ቃላቶች ውስጥ ያሉትን ሐሳቦችን የኛ ሐሳቦች አይደሉም፣ የጸሐፊው ሐሳቦች ነው። ለምሳሌ በመጀመሪያ ምስል ስንመለከት የኛ ሐሳቦች ያመለክታል፣ ስትሬት ላይ ነው። ስለዚህ ይሄ ቀላል ነው። ነገር ግን ስናነብ በራሳችን ሐሳቦች ሳይሆን እያሰብን ያለነው በጸሐፊው ሐሳብ ነው ለማሰብና ለመረዳት እየሞከርን ያለነው። ስለዚህ ቃላቶች ልክ በዚህ ምስል እንዳለው ከላይ እንዳለው አይስበርግ ነው። ወርዶች ልክ እንደዛ ነው፣ ትንሽ ከላይ እንዳለች፣ ነገር ግን በውስጡ ያሉትን ሐሳቦች ናቸው ዋናውና ትልቁ ፓርት የሚይዙት። ስለዚህ ማንበቡ ሳይሆን ዋናው ነገር በውስጡ ያሉትን ሐሳቦች መረዳት ነው። ስለዚህ ምንድነው ማንበብ ካል reading is thinking through another thought፣ በጸሐፊው ሐሳቦች ማሰብ ነው ማንበብ የሚባለው። ስለዚህ በእኛ የሐሳቦች አይደለም የምናስበው ስናነብ፣ ወይም ትክክለኛ ንባብ ከሆነ በእኛ ሐሳቦች ሳይሆን በጸሐፊው ሐሳቦች ነው መረዳት እየሞከርን ያለነው። ምክንያቱም ጸሐፊው መጽሐፉን ሲጽፍ መጀመሪያም የነበረው ሐሳብ ነው፣ እነዛ ሐሳቦች ነው ወደ ወርድ የተቀየሩት። ስለዚህ በቴክስት ያሉትን ወይም በመጽሐፎች ያሉትን ጽሑፎች ለመረዳት የመጀመሪያ የጸሐፊውን ሐሳቦች መረዳት ያስፈልገናል። ይህ መረዳት ማለት ጸሐፊው ሲጽፍ ከተለያዩ መጽሐፎች ካነበባቸው ከኤክስፒሪየንስ ካረጋቸው ነገሮች ነው የሚጽፈው። ስለዚህ ስናነብ ቃላቶች ብቻ ሳይሆን ወይም እዛ ያሉትን ሐሳቦች ብቻ ሳይሆን ጸሐፊው ያለውን ኤክስፒሪየንስ ነው እያገኘን ያለ ነው ማለት ነው። ስለዚህ ስናነብ ምን አይነት ማይንድሴት መጠቀም አለብን ካል በመጀመሪያ እነዛ ስናነብ ያሉትን ቃላቶች የምናገኛቸው ቃላቶች ብቻ ሳይሆኑ ሐሳቦች መሆኑን መረዳት አለብን። በዚህ ይህን ለመረዳት 3 መንገዶች መከተል አለብን። በመጀመሪያ ትህትና ያስፈልጋል ለማንበብ። ፕራክቲስ ሂዩሚሊቲ፣ ትህትናም ያስፈልጋል። ለምንድን ነው ትህትና የሚያስፈልገው? ስናነብ እዛ ያሉትን ቃላቶች ወይም ሐሳቦች የኛ አይደሉም፣ የጸሐፊ ናቸው። ስለዚህ የኛ ሐሳቦች አፕሩቭ ለማድረግ ሳይሆን አዲስ ነገር ለማግኘት መሆን አለበት። ልክ እንደዚህ ልጁን ወደ አእምሮ ወደሚመስል ነገር የገባ እንዳለ ወደ ሌላ አእምሮ ነው የገባን ያለው ነው፣ የማናውቀው ዓለም ነው። ስለዚህ እንደማናውቀው አድርገን ትሪት ማድረግ አለብን መጽሐፍ። ምክንያቱም እንደምናውቀው ካረግን የራሳችን ሐሳቦች ብቻ አፕሩቭ ማድረግ ነው እንጂ አዲስ ነገር አናውቅም ማለት ነው። ስለዚህ የራሳችን ልክ እንደ መስታወት የራሳችን ነገር ለማሳየት ሳይሆን መጽሐፍ አዲስ ነገር ለማሳየት መሆን አለበት። በዚህ ወይ ነው ንባባችን አሪፍና ኢፌክቲቭ የሚያደርገው ማለት ነው። ከተረዳነው በኋላ ከጸሐፊው ጋር መረዳዳት እንችላለን ወይም ዲያሎግ ማድረግ እንችላለን። ስለዚህ መጀመሪያ ወደ ሐሳቦቹን በሱ ፐርስፔክቲቭ ነገሮችን ማየት ከቻለን ከዛ ከሱ ጋር ዲያሎግ ወይም ኮንቨርስ ማድረግ እንችላለን ማለት ነው። ስለዚህ ስናነብ ከጸሐፊው ጋር ነው እየተገናኘን ያለ ነው ማለት ነው። ይሄ ነው ደስ የሚለው ፓርት ነው። በህይወታችን ያልነበረን ኤክስፒሪየንስ በመጽሐፍ ብቻ ሐሳቦችን ከዛ በማግኘት ብቻ ብዙ ነገሮች እናገኛለን ማለት ነው። ልክ እንደ ዘ ሂሮ ሜዝ ወይም የጀግና ታሪክ የሚባለው ማለት ነው። መጀመሪያ ኢንተር ቱ ዘ አንኖውን ወደማይታወቁ ቦታ እንገባለን፣ ኤክስፕሎር ኢት፣ ከዛ ኤክስፕሎር እናደርጋለን፣ ዘን ሪተርን ዊዝ ኢንሳይት፣ ከዛ ያገኛቸው ሐሳቦች እነዛ ነገሮች ይዘን እንመለሳለን ማለት ነው። ስለዚህ በማንበብ የምናገኛቸው እነዛ ነገሮች ናቸው። አንደኛ ፐርስፔክቲቮች እናያለን፣ ቪው ፖይንቶች እናያለን፣ የተለያየ አንግሎች እናያለን። ሁለተኛ እሱን ያገኛቸው በህይወት ያገኛቸው ተሞክሮዎች መጽሐፎችን በቀላሉ አክሰስ ለማድረግ እንችላለን ማለት ነው። መጽሐፍ ማንበብ ኢፌክቲቭ የሚሆነው በምንድነው? በኮንቴክስት ነው ማለት ነው። መጽሐፍ ለመረዳት ስንሞክር ነው። እነዛ ወርዶች ሐሳቦች እንደሆኑ ትሪት ስናደርጋቸው ነው ማለት ነው። ስለዚህ ቀጣይ ስናነብ what unknown world will you explore፣ ምን ያልታወቀ ምንድነው አእምሮ ለማወቅ ነው የሞከርኩ ያለሁት ብለን የጸሐፊው አእምሮ የፍትሽን እንዳለ ነው ትሪት ማድረግ አለብን ማለት ነው። አመሰግናለሁ።